ነገሮች ያልኩት ነገር አለ ስለማን ስለ ቃል ያነኩት ነገር አለና ይቅርታ መጠየቅ ነው የፈለኩት እቺ ማለት አይደለም እሷን ተናገርኩ ማለት አንቺንም እንደተናገርኩሽ ነው የሚገባኝ ግን እዚህ ጋር እንድትረጂኝና ወይም ደግሞ ስጠራሽ እንድጨቀጭቅሽ አይደለም የጠራውሽ አንተን ይቅርታ መጠየቅ ያለበት ነበር ግን ላወቀው ሰው ለተረዳው ሰው ማለት ነው ግን እንዴት አላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እንዴት ናችሁልኝ ቤተሰቦች እንግዲህ ጠፍቻለሁ በመጥፋቴ በጣም ይቅርታ ባንዳንድ ችግሮች ነው የጠፋሁት የኔ ማሮች አሁን ግን ዛሬ መጥቻለሁ ዓለም ምን ሆነሽ ነው የጠፋሽው እንደምትሉኝ አምናለሁ እኔ ደግሞ የጠፋሁበትን ምክንያት እናንተ ማስጨነቅ አልፈልግም የኔ ውቦች ደስ ብሎኝ በሳቅ በጨዋታ ነው መምጣት እናንተ ጋር የምፈልገው ግን ዛሬ ቤተሰቦች የማልደብቃችሁ ነገር ቢኖር በጣም ከስንት አመት በኋላ ዳዊት ካላገኘው ሻለኝ በጣም በተደጋጋሚ እየደወለ አስቸገረኝ ይሄ ሰው እኔ ሰው ነኝና እንደ ሰውነቴ ምንድነው ሄጄ ልስማው ብዬ ሚለኝን እንግዲህ ምን እንደሚለኝ አላቅም ወደሱ እየሄድኩ ነው ማለት ነው ተመልካቾቼ አብረን የምናየው ይሆናል ማለት ነው ሰው መቼም እንግዲህ ገፍቶ ሲመጣ ምንድነው ሄዶ ሐሳቡን ከመቀበል ውጪ ምንም ማድረግ አይቻልም ማለት ነው እንዴ አሊ እንዴ ነሽ ምን ተጻኑ ጋር እየተጫወትኩ ነው እንዴ ነሽ ወልደህ አታጫውትና ከሰበሰው ሊታጫውታል ሰላም ነው አለ እዚሁ አጋጣሚ መንገድ ላይ አግኝቼው እኮ ነው ቁጭ በይ እዚህ ጋር ጣይ ምንድነው በየተስፋ አረጋለሁ አይ ችግር የለም እንዴ ነሽ ደህና ነኝ ሰላም ነሽ እግዚአብሔር ይመስገን መንገድ ላይ ቁጭ ብዬ የህፃን አገኘሁትና ከሱ ጋር እየተጫወትኩ ነበርና ለዛ ችግር የለም እንዴ ነሽ ለምን ደወልክ አረ ከተገናኘን ስንት ጊዜ ሆነን አይደል አዎ ነው ግን ለምን ፈለከኝ ካሜራ አስፈላጊ ነው ደግሞ ካሜራ ይዝሽ መጥተሻል ማለት እንዴ ለምን አስፈላጊ ነው እኔ የጠራሁሽ ያው ብቻሽን እንድታወሪ ፈልጌ ነው አይ የኛ ህይወት ከቤተሰቦቻችን ጋር ስለሆነ ከቤተሰቦቻችን ጋር የተመሰረተ ነው የኛ ህይወት ከብቸኛ በህይወታችን ብቻችንን የሚሆነ አይደለምና ከቤተሰብ ጋር የተመሰረተ ስለሆነ ለጊዜው ልጁ እንዳይረብሽ ወደ እናቶቹ ስጠው ቤቢ ይጠራለሁ እሺ አንተ ታች ጋር ተሰናና እዚህ ጋር ሰው ይመጣ ስለሆነ ይጠራለሁ ልጅህም ከሆነ ታስተዋውቀኛለህ አይ አይደለም ለዚህ እኛ ከተለያየን ወዲህ የኔ ያክል ወይንም ከዛ በፊት ይሆናል ያደረስከው አይ ነው ካሜራ ማለት ካሜራ አስፈላጊ ነው ወይ ብዬ ነው እኔ ካሜራ እንድትቀርጭ ፈልጌ አይደለም የጠራውሽ አይ የኛ ቤተሰቦች ለምን ይኸውልህ ለምን እንደፈለከኝ እኔ ብቻሽን አግኝቼ እንዳወራሽ ነበር ለምን አስፈላጊ ነው ለኛ እኔ በአሁኑ ሰዓት ላይ ሰውን ማመን ተስኖኛል ምክንያቱም ከባድ ነው እኮ ማለት እኔ ካደረከን ነገር እኔ ላምንህ አልችልም የዳዊት ነው ለኔ ምንም ቤተሰቦች እኮ እዚህ ጋር ምንም ያገባቸው ነገር የለም ይሄ የግላችን ጉዳይ ነው የፈለገ የግላችንም ቢሆን እኔ ከቤተሰቦቼ የተደበቀ ምንም የለኝም ዓለም ማለት ያው እሱማ የሚደበቅ ነገር የለም እኮ ግን ያው በግል ጉዳይ ብናወራ ብዬ ነው ማለት ብዙ ጥፋቶችን አጥፍቻለሁ እና አንቺንም የጠራሁት ያው አንቺን እንደምወድሽ እንደማከብርሽ ታውቂያለሽ አሊ እኔም አንቺንም ምንም ያልኩሽ ነገር የለም ግን በጊዜው ደግሞ ተናድጄ ብዙ ነገሮች ያልኩት ነገር አለ ስለማን ስለ ቃል ያነኩት ነገር አለና ይቅርታ መጠየቅ ነው የፈለኩት የጠራሁሽ አንድ ትልቅ ነገር እሱ ነው ስለዚህ ካሜራ እዚህ ጋር ምንም የሚገባበት ነገር ወይ ጉድ አሁንም ቃልን ይቅርታ ልበላት አስታርቂኝ እያልከኝ ነው መጀመሪያ ወደሱ ከመሄዳችን በፊት አሊ ይኸውልሽ መጀመሪያ አዳምጪ እኔ ብትልቂው ችግር የለውም ግን የግላችን ጉዳይ ስለሆነ ምንም ችግር የለውም ቶቶሻል አይደል ግን አለኔ አንቺን አክብሬ የጠራሁትኝ ጥፋቴና ምኜ ይቅርታ ጠይቄ ከአለምዬ ጋር እንድታስታርቂ ቃልዬ ጋር እንድታስታርቂ ስለምፈልግ ነው ለዛ ነው የጠራሁሽ ስማኝ ደግሞ እሺ እንደምትይኝ ተስፋ ነው ስማኝ ቃልዬን ብዙ ነገር አልካት ስሟንም በአደባባይ አብጠለጠልከው ምንም አልመሰለንም ግን አይን ሲመታ አፍንጫ ሲመታ አይን ያለቅሳል ለካ ነው እኔን ምንም ባትለኝም በእንጀራዬ ነው የመጣው ጉሮሬ ላይ ነው የቆምከው ያለምዬ ስም ስላልተነሳ አይደለች ማለት አይደለም እሷን ተናገርኩ ማለት አንቺንም እንደተናገርኩሽ ነው የሚገባኝ ግን እዚህ ጋር እንድትረጂኝና ወይም ደግሞ ስጠራሽ እንድጨቀጭቅሽ አይደለም የጠራውሽ ሁሉ ጊዜ አክብረሽኝ ስለመጣሽ ከልብ አመሰግንሻለሁ ለሱ ትልቅ ክብር አለኝ ግን ብዙ ጥፋት አጥፍቻለሁ ነገር ግን ደግሞ ከቆየንበት ጊዜያት አይበልጥም ከዛም በፊት ከ3 አመት ከ4 አመት በላይ ቆይተናል አይደለ
አሳልፈናል። ነገር ግን አንድ ቀን ስለተናገርክ ብቻ እንደዚህ ለምን ትላለህ ብላ ቃል እንደውም ይቅርታ መጠየቅ የነበረባት እሷ ነው። ስማ ወልዶ እሷ ነች አንተን ይቅርታ መጠየቅ ያለባት ነበር፣ ግን ላወቀው ሰው ለተረዳው ሰው ማለት ነው። ግን እንዴት ጥሩ ነው። እኔ በጊዜው አንድ ጥፋት ስላጠፋው ብቻ በዛ ተቀይማ ለምን እንደሆነ አላቅም ስልክ ማታነሳም። እኔም በቃ ጭራሽንም አውርተን ማናቀም። ቆይ በሷ ምክንያት አንቺ ደግሞ ለምን ዝምት ያለሽ? አንቺ ቢያንስ እንኳን ብዙ ጊዜ ተነጋግረናል በውስጣይ። ዛሬ ግን እኮ እሺ ቁጭ በይና አውሪኝ። በጣም ነው ያናደርከኝ ዴቭ። ምክንያቱም ከሷ በላይ እኔ እወድሃለሁ፣ ከሷ በላይ አከብርሃለሁ። አትወጂኝም ብዬ እኮ ከሷ በላይ ብዙ ነገር ትልቅ ደረጃ እንድንደርስ መክረህ ነበር። ግንስ ለምን ያ ሁሉ ለመደረግ ባጠገብ በዙሪያ ያሉት ትልቅ ሰዎች ለምን አይመክሩም እንዴ? ለምን? እኛ እኮ ትልቅ ሰው ነን፣ መራመድ እንችላለን። በህይወታችን ላይ ብዙ ነገር መስራት ስንችል ጸብ በመሐላችን ገባ። በመሐላችን ሲገባስ ቤብ አንተ ትልቅ ልጅ ነህ እኮ የዛሬ 12 አመት 13 አመት ልጅ ብዙ ነገር ያውቃል። መራመድ ብዙ እንችላለን። ብዙ ህይወታችሁን ጊዜ ተቀይሯል። አንተና ቃል ያትታወቁም ነበር እኮ አሁን የጠራውሽ ነገር አሁን ጭቅጭቅ እንድትፈልጊ አይደለም። እንድታስታርቂኛለሽ ወይስ አስታስታርቂኝም ነው ጥያቄው። በበፊቱም ሲነበርም እሷ ስታጠፋ ተይስል፣ አንተ ስታጠፋ ተውስል በዙሪያ እኮ ሳይገባ ይቀርቶ አይደለም ማለት ሁሌ እንዳስታረቅኳችሁ ሁሌ እንዳስማማኋችሁ ታውቃለህ፣ ከቪዲዮውም ውጪ ከቪዲዮ ውስጥም። ስለዚህ እኔ ደክሞኛል። ያመጣ አስታርቂ ስለዚህ አልችልም እያልሽ ነው። ለምንድን ነው ያንንም አድርገው አባቴ በእግዚአብሔር ቃል ስላሳደገኝ እውነተኛ ይቅር የሚለውን ይቅር እለዋለሁ ስለሚል ነው። እኔ አሁን ደክሞኛል። አሁን በዙሪያዬ ያለ ሁሉ ሰው እየመጣ አስታርቂኝ፣ አስማሚኝ፣ ገለመሌ በቅቶኛል። በሷ ዙሪያ አይመለከተኝም ማለት እኔ ሌላ ሊልሽ ይችላል። እሱ እንግዲህ የራሱ ጉዳይ የራሱ ግል ጉዳይ ነው አለ። ግን እኔ እንደ ቤተሰብ እንደ ወንድም ሆኜ የቀረብኩሽ ትክክለኛውን ነገር እንድታስታርቂኝ ስለፈለኩ ነው ከቃልዬ ጋር። ስለዚህ እኔ መጥፎ ሰው ነኝ አውቃለሁ። በጊዜው ተናግሬያለሁ። ሰው ሆኖ ፍጹም የለም። በጊዜው ተናግሬያለሁ። የተናገርኩበት ነገር ደግሞ ያው ተናድጀም ስለነበር በዛ ላይ አንዳንድ ነገሮችን ዝም ብዬ ያው በስሜታዊ ሁኜ የተናገርኩት ነገር ነው ያ ነገር እስከዚህ ድረስ ያደረሰንና ሊያቆራርጠን ይቻለው። ነገር ግን ያን ነገር ደግሞ ያልኩትኝ እንግዲህ ለምን ከአንድ አባት ከአንድ እናት ስለወጣችሁ ቃልዬን ብትናገርም አንቺን እንደተናገርኩሽ ነው የሚገባኝ። ስለዚህ ቃልዬን በሰፊው ተናግሬያታለሁ። ግን በዛ ላይ ግን አንቺ ማስታረቅ ያለብሽ ነገር ነበር። ለምን ሚዲያ ላይ ወጣሽ እንደዚህ ልጆች እኮ እንደዚህ ላይ ነበሩ፣ ስለዚህ እኔ በአቅሜ በኩል ማወንተን ነበር ብለሽ አንቺ ፍና አድርገሽ መተው አልነበረብሽ። ለምን ብዬ ነው ሚዲያ ላይ ስማውጣው? ለምን ብዬ ነው እንደዚህ የማረከው? እኔ ሞክሬያለሁ፣ አቅሜን ሞክሬያለሁ። ሲቀጥል ደግሞ እኮ ይቅርታ እንደማትለኝ አውቃለሁ እኮ አይደለም። እኔ አሁን ይቅርታ ለምስከዛ ሳውን የት ቆይተ ነው ምናምን ልትይኝ ትችያለሽ። ከአንድ አመት በኋላ ትመጣለህ እንዴ? ትክክል ነሽ። እኔ ግን በአንድ አመቱ ዙሪያ ውስጥ ያሳለፍኳቸውን ውጣ ውረዶችን አንቺ አታውቂም። እኔም እህቴ ታማ ያሳለፍኩትን እኔ ነኝ የማውቀው። እህቴ ስትታመም አልጥላትም። እህቴ ነቻ ጸበል ለጸበል ይዤ የሄድኩት እኔ ነኝ። ብዙ ችግር ሲፈጠርባት የደረስኩት እኔ ነኝ። ጨጓራዋ ሲመለጥ የደረስኩት እኔ ነኝ። ብዙ ችግር አሳልፌያለሁ፣ በጣም ብዙ ችግር እና እኔ እኮ አሁን አዛንስተሽ እንግዲህ ከዛ ከሱሉልታ አስጠርቸሽ መጥተሻል አይደል? አክብረሽኝ መጥተሻል። ስለዚህ በቃ በጣም ስለጨቀጨከኝ ነው የመጣሁት። አውቃለሁ፣ ጨቅጭቄሻለሁ አይደል? አልጨቀጨኩሽም አልልሽም። ግን አሁን በትልቁ ነገር የምነግርሽ ነገር እኔ ካሜራ ይዘሽ እንድትመጪ አልፈቀድኩልሽም ነበር። ምን እንደምታረገኝ አውቃለሁ። ምንም ማረግሽ ነው አስታርቂ ነው ጥያቄው። ሌላ ምንም ማረግሽ ነገር የለም። ግን ትልቁና ዋነኛው ነገር ምናልባት እንደዚህ እየጮፍኩም ነገር ስለጨቀጨኩሽና በፍቅር ማናገር ነበረብኝ። አሁንም በፍቅር ነው እያናገርኩሽ ያለው። ብታስታርቂ ደስ ይለኛል። ይቅርታ ልበላት። ጥፋቴን አጥፍቻለሁ፣ አምኛለሁ። እንኳን እኔ ይቅርና ክርስቶስን የካደው ጴጥሮስም ከሶስት በላይ ክዶትኝ እንግዲህ አልቅሶ አንብቶ ይቅርታ ጠይቋል። እንኳን እኛ የሰው ልጆች ይቅርና ማለት ነው። ስለዚህ ይቅርታ እንደምታደርግልኝ ተስፋ አደርጋለሁ። እኔ ከዚህ በኋላ ከሰው መሀል ገብቼ
አልፈተፍትም ታረቂም አልልም። ከዚህ በኋላስ ጎርተሃል አትሄድ ምን ያክል እርግጠኛ ሆኜ ነው አንተ በፍጹም ፀሐይ ስለሆነ ምን በፍጹም እኔ አያገባኝም። ከዚህ በኋላ ጎርታት እንደማትሄድ እህቴን በምን ዋስትና አለኝና ምን አገባኝና ነው አንተን አሁን እሷን ማስተርቅ አንቺም እኮ ልክ እኮ ነው አይደለም አልዬ አይ አውቃለሁ እኮ በጣም ይቅርታ አድርግልኝ አላወራህም በቃ እኔ አላፍታ እኔ አይ በቃ እኔ ይሄን ልትለኝ አልመሰለኝም ምን እንደሆንክ ብዬ ነው በቃ ከዚህ በኋላ በቃ ምንም ብትለኝ ምንም አልፈልግም አይደለም መናደድ እኮ አይደል እሱ አሁን ሰውዬ ነው እዚህ ጋር ልንገርሽ እኔ ያን ያህል መንገድ አስጠርቼሽ ነይ ልንገርሽ አይደል አሁን እዚህ ጋር ምን አለ መሰለሽ አሁን ሰው ምን ያዩ ስለሆነ ሌላ ነገር ነው የሚመስለው ፎቶሻል አይደለ እንደምንደልሽ ካሜራ ይዘሽ መጣሽ አይደል ስለዚህ እኔ ምንም ታውቂያለሽ የኔን ባህሪ ታውቂያለሽ አይደል ምንም እናደርግሽ ፈልጌ አይደለም አንቺ ግን ካሜራ ይዘሽ መጣሽ አይደል ይኸውልሽ አንድ ትልቅ ነገር ምነግርሽ ነገር አሁን ችግር የለውም እኔ ይቅርታ እንድትይኝ የፈለኩት በተመልካቾችሽ ፊት የኔ ይቅርታ ማለት መጥፎ ነው ወይ ይቅርታ ብታደርግልኝ ለኔ መጥፎ ነገር ነው ወይ እንዴ ተናደሽ የምትሄጂበት ነገር ምንድነው አንቺ በማንም በሷ ከኛ የበለጠ እውቀት አለሽ አይደል ብታስታርቂ ምን ችግር አለ በአንተም ህይወት በሷም ህይወት በማንም ህይወት ከዚህ በኋላ ላልገባ ለራሴ ቃል ገብቻለሁ እንዳትከተለኝ እኔ ደግሞ መለመን አልችልም ታውቂያለሽ አይደል እኔ መለመን አልችልም ችግር የለውም ግን ይቅርታ ብያለሁ በተመልካቾች ችግር የለውም